ሰላም እንዴት ናችሁ? ዶክተር ዳናይት ነኝ። በዛሬ ቪዲዮ የምናወራው በጣም ኮመን ስለሆነው ብዙዎች ለመናገር አፍራው በቤት ውስጥ ሆነው ስለሚሰቃዩበት ስለ ሄሞሬድ ወይም ደግሞ ስለ ኪንታሮት ነው የምናወራው። በዚህ ቪዲዮ የተለያዩ ነገሮችን ትማራላችሁ። እንዴት እንደሚመጣ፣ በሰውነታችሁ ውስጥ ምን ሀፕን እያደረገ እንዳለ፣ እንዴት እንከላከለው የሚሉት ነገሮች እናያለን። ቻናሉን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ኦልሬዲ ሰብስክራይብ ካደረጋችሁ ደግሞ የደውል ምልክቷን ተጭናችሁ ተከታተሉ። በተፈጥሮ ሁላችንም ያለን ነገር በሰገራ መውጫ አካባቢ ላይ የሚገኙ ኩሽን ተብለው የሚጠሩ ወይም ደግሞ እንደ ትራስ የመሳሰሉ ነገሮች ከደም ስሮችና እንዲሁም ደግሞ ከአንዳንድ ቲሹዎች የተሰሩ ኩሽኖች አሉ። እነዚህም ደግሞ በሁላችንም ላይ የሚገኙ ሰገራን ለመቆጣጠር የሚረዱ የተፈጥሮ ሁኔታዎች ናቸው። ታዲያ እነዚህ በጣም ሲያብጡ እንዲሁም ደግሞ ጫና ሲበዛባቸው ነው ሄሞሬድ የምንለው የሚፈጠረው ማለት ነው። ሁለት አይነት ሄሞሬዶች አሉ፣ ኤክስተርናል እና ኢንተርናል የሚባሉ። ኢንተርናል ሄሞሬድ የምንለው በፎቶ ላይ ያስገባላችኋለሁ። ሰገራ ከሚወጣበት ቀዳዳው ከፍ ብሎ የሚገኝ ሬክተም የምንለው ቦታ ላይ የሚገኝ ነው። ኢንተርናል የተባለበት ምክንያት ለዛ ነው። እና እነዚህ ኢንተርናል ሄሞሬድ የምንላቸው ወይም ደግሞ ከውስጥ የሚገኙ ሄሞሬድ የምንላቸው እንዴት ነው የሚታወቁት? ብዙ ጊዜ ሰዎች ሽንት ቤት በሚሄዱበት ጊዜ በሶፍታቸው ላይ ደም ሊያዩ ይችላል እና ደግሞ ህመም ላይኖረው ይችላል። ይህም የሚሆንበት ምክንያት ምንድነው? ይሄ ሬክተም ያልኳችሁ ቦታ ላይ ነርቭ ኢንዲንጎች ወይም ደግሞ ህመም እንዲሰማን የሚያደርጉ ነርቮች ስለሌሉ ነው። ስለዚህ ብዙ ጊዜ ፋይንድ አውት የምናደርገው ሄሞሬድ እንዳለብን ከጸዳዳም በኋላ በሶፍት ላይ በምናየው ደም አማካኝነት ሊሆን ይችላል። እብጠቶቹ ያሉት ደግሞ ወደ ሰገራ መውጫ አካባቢ ላይ ጫፍ ላይ ከሆኑና የሚደሙ ከሆነ እንዲሁም ደግሞ ህመም ካላቸው እነዚህ ኤክስተርናል ሄሞሬድ ተብለው ይጠራሉ። ገና ከመጀመሪያው ሄሞሬድስ ወይም ደግሞ ኪንታሮቶች እንዴት ይፈጠራሉ የሚለውን እኔ ይህም የሚሆንበት ምክንያት አንደኛውና ዋነኛው ፕሬሸር ሲፈጠር ነው። በሰውነታችን ውስጥ የሚኖሩ ፕሬሸሮች ናቸው። እነዚህም ፕሬሸሮች ደግሞ በምን ሊመጡ ይችላሉ? ለረጅም ሰዓት ማማጥ። ይህም ማለት ምንድነው? ለምሳሌ ድርቀት። አንድ ሰው ድርቀት ካለበት ለረጅም ሰዓት የሚያምጥ ከሆነ እነዚህ ቬኖች ያልኳችሁ ቅድም እያበጡ እንዲሄዱ ወይም ደግሞ ፕሬሸር እንዲበዛባቸው ስለሚያደርግ እያበጡ እንዲደሙ ሊያደርገው ይችላል። ከድርቀት በተጨማሪ ደግሞ ለረጅም ሰዓት ሽንት ቤት መጠቀም። ብዙ ሰዎች ስልካቸውን ይዘው ገብተው እንዲሁም ደግሞ በተለያዩ ሁኔታ ሽንት ቤት ውስጥ ለረጅም ጊዜ ይቀመጣሉ። በዚህ ምክንያት ነው ሽንት ቤት ውስጥ ለረጅም ጊዜ አትቀመጡ የሚባለው። ያም የሆነበት ምክንያት እነዚህ ደም ስሮች ላይ ፕሬሸር እንዳይኖርና እብጠት እንዳይፈጥሩ። ሌላ ደግሞ በሰውነታችን ውስጥ ፕሬሸር ከሚፈጥሩ ነገሮች ውስጥ የክብደት ማንሳት። ከፍተኛ ክብደትን የሚያነሱ ሰዎች በስፖርት አጋጣሚ በብዛት ክብደት የሚያነሱ ሰዎች የሰውነታቸውን ፕሬሸር ስለሚጨምር ለሄሞሬድ ያጋልጣቸው። ሌላኛው ደግሞ ብዙ ጊዜ የምናየው በእርግዝና ወቅት እናቶች ሄሞሬድ ያጋጥማቸዋል። ይህም የሆነበት ምክንያት ምንድነው? እያደገ የሚሄደው ማህፀን ወይም ደግሞ ልጁን የተሸከመው ማህፀን በጣም እየተለቀ በሚሄድበት ጊዜ ፕሬሸር ስለሚፈጥር ነው እዛ አካባቢ። ከምልክቶቹም ውስጥ ብዙ ጊዜ የምናየው ነጣ ያለ ደም ነው። ያም ማለት ደግሞ ብራይት ሬድ የምንለው አይነት ደም ልናይ እንችላለን። እንዲሁም ደግሞ ህመም ይኖረዋል። ቅድም እንደነገርኳችሁ ሄሞሬዱ ኤክስተርናል ከሆነ ህመም ይኖረዋል። ሌላ ደግሞ ያልተለመደ ከዚህ በፊት ፊል አድርገን የማናውቀው በምንታጠብበት ጊዜ ላምፕ ኦር ደግሞ ያበጠ ነገር ፊል ልናደርግ እንችላለን። ሌላው ደግሞ አካባቢው ላይ ኢሪቴሽን ካለ ማሳከክ ሊኖር ይችላል። ስለ ማኔጅመንቱ ወይም ደግሞ ስለ ህክምናው ስናወራ ደግሞ በዋነኝነት ቤት ውስጥ መታከም የሚችል ነገር ነው። ያም ማለት ምንድነው? አንደኛውና ዋነኛው እነዚህ ሄሞሬዶች እንዲብሱ ወይም ደግሞ ኮምፕሊኬት እያደረጉ እንዲሄዱ ከሚያደርጉት ነገሮች ውስጥ አንደኛው ድርቀት ነው። በጣም ኃይለኛ ድርቀት ካለ ይህ ድርቀት በምግብ አመጋገባችን ካላስተካከል ነው ሄሞሬዱን እያባሰው ነው የሚሄደው። ቦታውን እያሳመመው እየጎዳው ስለሚሄድ ነገሮች እንዲብሱ ያደርጋል። ስለዚህ ፋይበር የበዛባቸው ወይም ደግሞ አሰር የሚባሉ የያዙ ምግቦችን፣ ፍሩቶች፣ ቬጅቴብሎች እንዲሁም ደግሞ ቆሎ፣ ውሃን በደንብ መጠጣት፣ ሙዝ፣ ቆስጣ፣ ሰላጣ የመሳሰሉት ምግቦች ሰገራን ስለሚያለሰልሱ ነገሩ እንዳይባባስ ሊያደርጉት ይችላሉ። ሌላኛው ደግሞ ብዙ ጊዜ ሐኪሞችም ከሚመክሩት ነገሮች ውስጥ አንደኛው ሲት ባዝ የምንለው ሙቅ ውሃ ውስጥ መቀመጥ ነው። ለብ ያለ ውሃ አድርገን በደንብ ከተጸዳዳን በኋላ እዛ ለብ ያለ ውሃ ውስጥ ከ10 እስከ 15 ደቂቃ መቀመጥ። በተቻለ መጠን ይህንን መደጋገም በቀን ውስጥ ማለት ነው። ይሄ ቦታው ላይ ኢንፌክሽን እንዳይፈጠር፣ ኢሪቴትድ እንዳይሆን እንዲሁም ደግሞ ብለድ ፍሎ ወይም ደግሞ የደም ፍሰቱ በደንብ እንዲዘዋወር ይረዳዋል። ሌላኛው ደግሞ የሽንት ቤት ጊዜያችንን አለማዘጋየት ነው። ሽንት ቤት ለመሄድ በፈለግን ሰዓት ወዲያው ሽንት ቤት መሄድ ይጠቅማል። ይህም የሚሆንበት ምክንያት ምንድነው? ኦልሬዲ ፎርምድ የሆነው ስቱል ወይም ደግሞ ሰገራ የተሰራው አንጀታችን ውስጥ ቁጭ ያለው ሰገራ የሽንት ቤት ሰዓቱን ባዘገየንበት ቁጥር ውሃ ከሰገራው ላይ እየተመጠጠ ወደ ውስጥ እንዲገባ ያደርገውና የባሰ እንዲደርቅ ያደርገዋል። ይህ ደግሞ ኦልሬዲ ኤግዚስት ያደረገው ሄሞሬድ ካለ ነገሮችን ኮምፕሊኬት እንዲያደርግ ያደርገዋል። እናም ከህክምናዎቹ የመጀመሪያዎቹ ደረጃዎች እነዚህ ናቸው። ሌላው ደግሞ ሄሞሬድ ኖርማሊ ደረጃ አለው። 1 2 3 4 ተብለው የሚጠቀሱ ደረጃዎች አሉት እና ደረጃዎቹ በጣም እየባሱ በሄደ ቁጥር ያ ማለት ምንድነው? ሄሞሬዶች ፕሮላፕስ ሊያደርጉ ይችላሉ፣ ወደ ውጭ
ውጭ ወጥተው መግባት የማይችሉበት ሁኔታ ላይ ሊደርሱ ይችላሉ። ያ ማለት 3 እና 4ኛ ደረጃ ላይ ሲደርስ 3 ማለት በራስ በእጅ ማስገባት የሚቻልበት ሁኔታ አለ። 4ኛ ላይ ደግሞ ማለት ደግሞ ወጥቶ ጭራሽ መግባት የማይችልበት በእጃችንም ለማስገባት ብንሞክርም እምቢ የሚለን ደረጃ ላይ ሲደርስ ሐኪሞች በሰርጀሪ ሊያክሙት ይችላሉ። ከዛ በፊት ያሉትን ግን እንዳልኳችሁ ላይፍ ስታይላችንን በማስተካከል እንዲሁም ደግሞ ማድረግ የሌሉብንን ነገሮች ባለማድረግ ሊስተካከሉ ይችላሉ። ስለዚህ ሄሞሮይድስ በጣም ኮመን ናቸው፣ በየቤቱ የሚገቡ ችግሮች ናቸው። እንዲሁም ደግሞ አቴንሽን ከሰጠነው እና አሁን በነገርኳችሁ መሰረት በምክንያት እንደሚፈጠር ካወቅን ነገሮችን ለመቆጣጠር ያስችለናል። ይህ መልዕክት ጠቅሟችኋል ብዬ አስባለሁኝ። ለሚጠቅመው ሰው ሼር አድርጉለት፣ ላይክም አድርጉ። ቻናሌን ሰብስክራይብ አድርጋችሁ የደውላ ምልክት በመጫን እንደዚህ ያሉ ጠቃሚ መረጃዎች እንዲደርሷችሁ ማድረግ ትችላላችሁ። አመሰግናለሁ።